4 ኪሎ ነርሳው 4 ኪሎ ሩቅ ነው ባይሆን መጥቻለሁ ወይት ነው ያለው አትመጣም ወይ ማርቆስ ከተድላው ከተማ ቢሻ በአውሮፕላን ቢሻ ብሎንችና አይ ዘመነ ካሴ ምን ነው ቀረ እኔው መጣሁልህ። ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የፋይዳ ቲዩብ ቤተሰቦች ጠቅላይ ሚኒስትር ዶክተር አብይ አህመድ በአማራ ክልል ምስራቅ ጎጃም ዞን ደብረ ማርቆስ ከተማ ደረጃውን የጠበቀ ግዙፍ የአውሮፕላን ማረፊያ ሰርተው ሲያስመርቁ ባስተላለፉት መልእክት የአማራ ሕዝብን ብሎም መላው ኢትዮጵያውያንን በእንባ አራጭ በሁሉም ልብ ውስጥ ቁጭት የፈጠረ ታሪካዊ ንግግር አደረጉ። ጠቅላይ ሚኒስትሩ እስካሁን በተለያዩ የኢትዮጵያ አካባቢዎች ተንቀሳቅሰው ካደረጓቸው ንግግሮች ይህኛው በአይነቱ የተለየና በመላው ኢትዮጵያውያን ዘንድም ልዩ ስሜትን የፈጠረ ነው ተብሏል። በዚሁ አጋጣሚ አርበኛ ዘመነ ካሴ ከሁለት ቀን በፊት 4 ኪሎ እንገባለን ወታደሮች ሆይ ተዘጋጁ ለ4 ኪሎ እየቀረብን ነው የሚል መልእክት በ17 ደቂቃ ቪዲዮ ማስተላለፉ የሚታወቅ ነበር። ታዲያ ለዚህ ምላሽ የሚሆነ ጠቅላይ ሚኒስትር ዶክተር አብይ አህመድም በልዩ ሁኔታ አዘጋጅተው ለአርበኛ ዘመነ ካሴ በአንድ ሐረግ እንዲህ የሚል መልእክት አስተላለፉለት። መልእክት አድርሱልኝ ለዘመነ ካሴ ሩቅ ስለሆነ 4 ኪሎ አትምጣ ይልቁንስ ዘሜው የሽፍቶች አለቃ አትመጣም ወይ ማርቆስ ከተድላው ከተማ ቢሻ በአውሮፕላን ቢሻ በሎንችና ሲሉ መላውን ኢትዮጵያን ያነጋገረ መልእክትም አስተላልፈዋል። የሁሉንም ዝርዝር በቀጥታ ከፋይዳ ሚዲያ እንድትከታተሉ የዩቲዩብ ቻናሌ ሰብስክራይብ አድርጋችሁ እንድትገቡ በአክብሮት እየጠየቅን አሁን ወደ መረጃዎቹ ገባን። መላውን የአማራ ሕዝብ ብሎም ትውልደ ኢትዮጵያዊን በእንባ ያራጨ እንዲሁም በመላው ትውልደ ኢትዮጵያን ዘንድ ቁጭት የፈጠረውን የጠቅላይ ሚኒስትሩን የደብረ ማርቆስ የአውሮፕላን ማረፊያ ንግግር ከማቅረባችን በፊት ለሱ ምላሽም እንዲሆን ተደርጎ የተዘጋጀ ስለሆነ አርበኛ ዘመነ ካሴ ከሁለት ቀን በፊት ምን ብሎ ነበር ከሁለት ቀን በፊት ምን ብሎ ነበር የሚለውን ቪዲዮ ልናስደምጣችሁ ነው። አርበኛ ዘመነ ካሴ ከሁለት ቀን በፊት 4 ኪሎ እንገባለን ወደ 4 ኪሎ እየቀረብን ነው ያሁኑ ቁርጥ ነው የማይቀር ነገር ነው የአብይን ዙፋን እንረከባለን መላው ትውልደ ኢትዮጵያን መልእክት ይድረሳችሁ ብሎ ነበር። የአርበኛ ዘመነ ካሴ ንግግር ብናዳምጠው ለነገሩ ይበጃል ለምላሽም ለሁሉም ነገር መልካም ነውና የዘመነ ካሴን ንግግር አድምጠን በቀጥታ ወደ ጠቅላይ ሚኒስትር ዶክተር አብይ አህመድ ንግግር ነው የምናመራው። በዚህ ሙሉ ቁመናችሁ መከላከያ የሚባል የአብይ አህመድ ታጣቂ ጋር ፊት ለፊት ትገጥማላችሁ። ትግል ግን ሌላም መልክ አለው። ከራስ ጋር የሚደረግ ትግልና አብሮ ሲኖር ከጓድ ጋር የሚደረግ ትግል እጅግ ከባድና ፈታኞቹ የትግል መልኮች እንደሆኑ ልትገነዘቡ ይገባል። ወደ አብይ አህመድ መተኮስ እና አብይን ማሸነፍ ቀላል ነው። ከባዱ ወደ ራስ እና ጓደኛ ድክመቶች ማነጣጠር ነው። አብይ በታንክና በድሮን ያልቻለውን ጦርነት በገንዘብ በሽማግሌና በወሬ ሊያሸንፍ እየሞከረ ነው። አንዳንዴ ከሺህ ጦረኛ አንድ ወረኛ ትግላችን ላይ ጉዳት ሊያደርስ ይችላልና ጥንቃቄ ማድረግ ያስፈልጋል። እንግዲህ የተከበራችሁ አድማጭ ተመልካቾቻችን የዘመነ ካሴ ንግግር ይህን ይመስላል። ሰራዊቱንም እያስመረኩ ነው። ሰራዊቴ ወይ ተዘጋጅ ለ4 ኪሎ እየቀረብን ነው። በአጭር ጊዜም 4 ኪሎ እንገባለን። 4 ኪሎ ለኛ ምንም ማለት አይደለችም። የአብይ አህመድ ዙፋን ሙሉ በሙሉ እንረከባለን። የአብይ አህመድን ስልጣንም እስከ ወዲያኛው እንገረስሰዋለን። ተነሱ ሲል ለአማራ ሕዝብ ብሎም ለኢትዮጵያን ሁሉ መልእክት ሲያስተላልፍ አዳምጠነዋል፣ ሰምተነዋል። ታዲያ ነገሩ የተገላቢጦሽ ሆነና አርበኛ ዘመነ ካሴ ወደ 4 ኪሎ ሳይገሰግስና 4 ኪሎ መድረሱ ቀርቶ ደብረ ማርቆስ ሳይገባ ጠቅላይ ሚኒስትር ዶክተር አብይ አህመድ ቀድሞት ደብረ ማርቆስ በመግባት የአርበኛ ዘመነ ካሴ ግዛት ወደ ተባለው አካባቢ ዘልቆ በመግባት እንዲህ የሚል ልዩ መልእክት አስተላለፉለት። መልእክት አድርሱልኝ ለዘመነ ካሴ ሩቅ ስለሆነ 4 ኪሎ አትምጣ ይልቁንስ ዘሜው የወሬው አለቃ 4 ኪሎ አትመጣም ይኸው መጥቻለሁ ደብረ ማርቆስ ከተድላው ከተማ
አሁን አትመጣም ወይ ቢሻ በአውሮፕላን ቢሻ በሎንችና ሲል ታሪካዊ ምላሽ ነው የሰጠው። የጠቅላይ ሚኒስትሩን ንግግር አሁን ሙሉን እናዳምጠው። ቀደም ሲል በነበሩ ግጥሞች አትመጣም ወይ ማርቆስ ከተድላው ከተማ ቢሻ በአውሮፕላን ቢሻ በሎንችና የተባለላት ከተማ ናት። አሁን ሎንችናውም አውሮፕላኑም ላለፉት ጥቂት ዓመታት ችግር ሆኖ ነበር። ዛሬ ቢሻ በአውሮፕላን ተመልሷል። ቢሻ በሎንችና ግን በእኛ ጥረት መመለስ ይኖርበታል። ይህንን የመሰለ ምድር ይዘን መቼም እንዴት የሚያምር ሀገር እንደሆነ በውስጡ ያላችሁ ሰዎች ላታውቁ ትችላላችሁ። እንደዚህ ያለውን ለምን ተግባብተን ተዋደን አገራችንን መስራት ሲገባን ባንግባባ እንኳን ተወያይተን ተከራክረን ተነጋግረን ሳንጋደል አብረን መኖር ሲገባን ክፉውን የምናስብ መልካሙን የምንገፋ መሆን የለብንም። በዚህ ዘመን የእውነት መስመሮች እጅጉን ስለቀጠነ ኢትዮጵያ ውስጥ ያለው የዘር የመከፋፈል የጎጠኝነት የጽንፈኝነት እሳቤ እየተንሰራፋ እንዲመጣ አንዱ የእውነት መቅጠን ምክንያት ሆኖ ሊወሰድ ይችላል። ያ ባይሆን ኖሮ ትናንት ወሎንና ወለጋን አስተሳስሮ ድልድይ የነበረው ደብረ ማርቆስ ካለምንም ጥርጥር ታሪክ እንደሚያወሳው እናንተም እንደምታውቁት ብዙ የደም መቀላቀል ያለበት የዚህ አካባቢ ሰው ለሌላው አርአያና አስተማሪ ለሌላው መሰብሰብና አንድ መሆን ምልክት መሆን ነበረበት። ከዚህ አካባቢ በላይ ከአጼ ዮሐንስ ጊዜ ዘመን ጀምሮ ከትግራዩም ከኦሮሚያውም ከሌላውም ብሔር ተዋህዶ የኖረ ህዝብ ያለ አይመስለኝም። የጂኦግራፊ ቅርበት የራሱን አስተዋጽኦ ያደረገ ቢሆንም ደብረ ማርቆስ በወሎና በወለጋ መካከል ድልድይ ሆና ንግድን ሰውን ስታስተሳሰር እድገት ስታሳልጥ መኖሯ የማይታበል ሀቅ ነው። ይህን ሀቅ ማስቀጠል አቅቶን በአባይ ሸለቆ አካባቢ አሊዶሮ አካባቢ የሸፈተውንና ወደ አዲስ አበባ አላሸጋግርም ያለውን ሽፍታ በጋራ ታግለን ማስወገድ ሲገባን ከዚህ ደጀን መሄድ እንዳንችል ተጨማሪ ሽፍቶች ማበራከታችን ተገቢ ጉዳይ አይመስለኝም። የትም ቦታ ያለውን ሽፍታ ተሰባስበን ተደማምረን በማስወገድ የህዝባችንን ሰላምና ልማት ማረጋገጥ ሲኖርብን ጭራሽ ወደ ቀያችን ወደ ሰፈራችን ሽፍቶች የተበራከቱበት ሰዎች በነጻነት ከቦታ ወደ ቦታ ተንቀሳቅሰው ስራ መስራት ወደማይችሉበት ደረጃ መድረሳችን ለሁላችንም አስጠያፊ የማይገባ ልንማርበት የሚገባ ጉዳይ ይመስለኛል። የተከበራችሁ የደብረ ማርቆስ ከተማ ነዋሪዎች፣ የሀገር ሽማግሌዎች፣ ዛሬ የምታውቁትን አንድ እውነታ ነግራችሁ እወዳለሁ። አማራና ኦሮሞ እያለ የሚከፋፍል ማንኛውም ሰው ጎጃምና ጎንደር ብሎ መከፋፈሉ አይቀርም። ምስራቅ ጎጃምና ምዕራብ ጎጃም መባባሉም አይቀርም። ስለዚህ ከወዲሁ እውነታውን አውቀንና ተረርተን ይህንን ነገር ለአንድና ለመጨረሻ ጊዜ ልንቆርጠው ወይም ከስሩ ነቅለን ልናጠፋው ይገባል።